ናችሁ ተመልካቾቼ? እስቲ ይህንን ቪዲዮ ፖዝ አድርጋችሁ እነዚህን 8 ቴክ ዘ ኦድ ዋን አውት ጥያቄዎች በ5 ደቂቃ ብቻ ለመስራት ሞክሩ። እርግጠኛ ነኝ ይህንን ቪዲዮ ፖዝ አድርጋችሁ እነዚህን 8 ጥያቄዎች በ5 ደቂቃ ብቻ እንደሰራችሁ ተስፋ አደርጋለሁ። እስቲ አብረን እንስራቸው። በጣም ቀላሎች ናቸው። እነዚህ ቴክ ዘ ኦድ ዋን አውት ላይ ስትወስዱ ከተዘረዘሩት 4 ቃላቶች ውስጥ አንዱ ወይ በፋንክሽን ወይ በሚኒንግ ወይ በአንድ ጉዳይ በሪሌሽንሺፕ ሊሆን ይችላል የተለየ ነው። ያን የተለየው ማውጣት ነው። ስትራቴጂው ምንድን ነው? 3ቱን ቃላት ልታውቋቸው ትችላላችሁ፣ የማታውቁት መምረጥ ትችላላችሁ። ወይ ደግሞ የማታውቁት 3 ቃላት ካለ የምታውቁትን መምረጥ ትችላላችሁ። ሌሎች ስትራቴጂዎች አሉ። ዋናው ግን ትልቁ ነገር ግን የቮካብለሪ ብቃታችሁ ለማዳበር አንድ መንገድ ብቻ ነው ያለ፣ ማንበብ ብቻ። በማንበብ ብቻ ነው የሚገኘው፣ በሌላ ሾርት ከት የለውም። እስቲ ለማንኛውም አብረን እንስራው። ድሮት ሃርቨስት ሞ ክሮፕ። እንደምታዩት የሚለየው ምንድን ነው? ድሮት ሃርቨስት ሞ እና ክሮፕ አንድ አይነት ናቸው። ሃርቨስት ማለት ማጨድ ነው፣ መሰብሰብ ነው። ሞ ማለት ሞ መሽን የሚያጭድ ማለት ነው። ኦኬ። ክሮፕም ተመሳሳይ፣ ድሮት ግን ድርቅ። ስለዚህ ድርቅ ይለያል። አያችሁ፣ ቀድሜም ሰርቼላችኋለሁ። ሁለተኛ ቲክ ነው የሚለኝ። ቲክ ለሳይዝ ብቻ ነው፣ ለሳይዝ። ሌሎች ውስጥ ኢኖርመስ፣ ኢሜንስ፣ ሂውጅ። እነዚህ ደግሞ በምንድን ነው? ትክክል ናቸው። ኢኖርመስ፣ ኢመንስ እና ሂውጅ የተለየ ኳሊቲዎች፣ ነምበር ሊሆን ይችላል፣ አማውንት ሊሆን ይችላል። ሌሎች ጉዳዮችን ኤንፋሳይዝ ሰጥቶ ለማግዘፍ የምንጠቀም ከሆነ ኢኖርመስ፣ ኢመንስ ወይም ሂውጅ ይላል። ቲክ ለሳይዝ ብቻ ለዛ ተለያለች ማለት ነው። ሰጀስት፣ ሪትሬት፣ አድቫይስ ኤንድ ሪኮመንድ። ቅድም ያልኳቸው የመጀመሪያው ስትራቴጂ ሶስቱም እርግጠኛ ነኝ ታውቃቸዋላችሁ። ሰጀስት፣ አድቫይስ እና ሪኮመንድ ሶስቱም አንድ አይነት። በእርግጠኝነት ይህንን የምትርጉሙን ቃል ባታውቁት እንኳን አንዱ ኤግዛም ስትራቴጂ የተለየው እሱ ነው ማለት ነው። ኤግዛም ስትራቴጂ ነው ይባላል። ስለዚህ ሪትሬት ማለት ግን ያው መደጋገም ማለት ነው፣ ኤንፋሲስ ለመስጠት። ሌሎቹ ግን መደጋገም ማለት አይደለም። አድቫይስ መስጠት ማለት ነው፣ አስተያየት መስጠት ማለት ነው። ሪኮመንድ ማለት ሰው የተለያው ልክ ናችሁ። አራተኛው ምን አላችሁ? ሱፕ፣ ቾፕ፣ ሚንስ፣ ስቴክ። እነዚህ አሁን ድርጊቶች ናቸው ሁሉም፣ ግን አንዷ ትለያለች። ሱፕ ትለያለች። ሱፕ መረቅ። ቾፕ ማለት መቁረጥ፣ ሚንስ ማለት ደግሞ አድቅቆ መክተፍ፣ ተመሳሳይ ነው አይደል? ስቴክ ማለት መቁረጥ ለስጋ። ኦኬ፣ ተመሳሳይ ነው። የምትለየው ሱፕ ወይም ደግሞ መረቅ፣ ሱፕ። ኦኬ ግሬት። እስቲ አምስተኛው ሞክሩት። ኑድ፣ ቤር፣ ባሽፉል አንድ አንክሎዝድ። ምን አላችሁት? እርግጠኛ ነኝ መልሳችሁታል። ባሽፉል ነው እሱ። ምክንያቱም ባሽፉል ማለት ሻይ ማለት ነው። ኦኬ፣ ሻይ ወይ ደግሞ አይናፋር ማለት ነው። ሌሎቹስ? ይሄ ራቁት ነው፣ ይሄም ራቁት ነው፣ ያኛውም ያልተሸፈነ ከሆነ ራቁት ነው። ኦኬ፣ ግልጽ ማለት ነው። ሶ ባሽፉል ግን ሻይ ነው። ከዚህ ጋር ማለት ወደ ዘ ኦድ ዋን አውት ኦፍ ነምበር 6 ባትል፣ ፋይት፣ ሴትልመንት፣ ኮምባት። እርግጠኛ ነኝ ሶስቱን ቃላቶች ታውቋቸዋላችሁ አይደል? ባትል፣ ፋይት እና ኮምባት አይደል? በእርግጠኝነት የተለየው ሴትልመንት ነው ማለት ነው። ኦኬ፣ ሴትልመንት ትርጉሙን ባታውቁትም አንዱ ስትራቴጂ ምንድነው? የማታውቁትን መምረጥ። ኮምባትን ታውቁታላችሁ፣ ፋይት፣ ባትል ሁሉ ጦርነት ጋር የተያያዙ ናቸው አይደል? ሴትልመንት ግን መስከን፣ መረጋጋት ማለት ነው። ሲ ዘ ኦድ ኢንታይርሊ፣ ፓርትሊ፣ ኳይት፣ ኮምፕሊትሊ። እነዚህ ኢንታይርሊ ማለት በጠቅላላው ሁሉንም ማለት ነው። ኳይት ማለት ሁሉንም ማለት ነው። ኮምፕሊትሊ ማለት ሁሉንም ማለት ነው። ፓርትሊ ነው የሚለየው አይደል? ፓርትሊ ካለ የተወሰነ ፓርቱ ነው አይደል? የተወሰነ ፓርት ማለት ነው። ሶ ኳይት። በነገራችን ላይ እዚህኛው ኳይት ላይ በስፔሊንግ መጠንቀቅ አለባችሁ። QUIT ከሆነ ኩዊት ነው፣ ስቶፕ ነው። ኳይት ደግሞ ኳየት፣ የሳይለንስ ኳይት ደግሞ አለ፣ እሱ አለ። ይሄ ግን ኳይት ኮምፕሊትሊ ማለት ነው። ኦኬ፣ ስለዚህ የተለየች ቃል ፓርት ነች ማለት ነው። 8ኛው ኢሚቴሽን፣ ፌክ፣ ጀንዋይን ኤንድ ካውንተርፊት። ምን አላችሁት? በእርግጠኝነት መልሳችሁታል። መልሱ ጀንዋይን ነው። ልክ ናችሁ። ጀንዋይን ማለት ኦሪጂናል ማለት ነው፣ ወጥ ማለት ነው፣ ኦሪጂናል። ሌሎቹስ ፌክ ማለት ነው። ኢሚቴሽን የተመሳሰለ ማለት ነው። ፌክን የምታውቁት ነው። በአማርኛው ፌክ እንላለን። ካውንተርፊት ማለት የተመሳሰለ ኢሚቴሽን